ሰላም አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ ስለ ማህፀን መውጣት ትንሽ ነገር ልበላችሁ ብዬ ነው፣ ወይም ደግሞ በእንግሊዘኛው አጠራር ዩትራይን ፕሮላፕስ ብለን ስለምንጠራው ማለት ነው። ማህፀን እንግዲህ በተለያዩ ጡንቻዎችና ጅማቶች የተደገፈ ነው። እነዚህ ጡንቻዎችና ጅማቶች በተለያየ ምክንያት ሲላሉ ማህፀን ከቦታው ይለቅና ወደታች ይወርዳል። ይሄ የማህፀን መውረድ የተለያዩ ስቴጆች አሉት ወይም ደግሞ የተለያዩ ደረጃዎች አሉት። ለህክምና በሚያመች መልኩ እየተከፋፈለ ማለት ነው። ከ1 እስከ 4 ስቴጅ 1፣ ስቴጅ 2፣ ስቴጅ 3፣ ስቴጅ 4 ብለን እንከፋፍለዋለን። ያ ለህክምና ያመች ዘንድ ነው የተከፋፈለው። ለማንኛውም ለዚህ ለማህፀን መውጣት አጋላጭ ምክንያቶች ምን ምን ናቸው የሚለውን ነገር አጠር አድርገን እንናገርና ምልክቶቹና ህክምናው ምን ይመስላል የሚለውን ነገር እናወራለን። አንደኛው እድሜ ነው። እንግዲህ በአብዛኛው ይሄ የማህፀን መውጣት የሚከሰተው እድሜያቸው ከፍ ያሉ ሴቶች ላይ ነው። ይሄ ማለት ግን ወጣቶች ላይ አይከሰትም ማለት አይደለም። እንደውም ኮመንሊ ወጣቶች ላይ ከሚከሰቱ ችግሮች ውስጥ አንዱ ነው። ሁለተኛው አምጦ መውለድ ነው፣ ወይም ደግሞ ቫጂናል ዴሊቨሪ የምንለው አምጠው የሚወልዱ ሴቶች ላይ የመከሰት እድሉ ከፍተኛ ነው። ሶስተኛ ረጅም ጊዜ የወሰደ ምጥ ነው፣ ወይም ደግሞ ፕሮሎንግድ ሌበር የምንለው ማለት ነው። ረጅም ሰዓት ያለ ያማጡ እናቶች ላይ የመከሰት እድሉ ከፍ ያለ ነው። ሌላኛው ሆድ አካባቢ ላይ ያለን ግፊት የሚጨምሩ ነገሮች በሙሉ ለዚህ ለማህፀን መውጣት ወይም ለማህፀን መውረድ አጋላጮች ናቸው። ለምሳሌ ደረቅ ሳል ማለት ረጅም ጊዜ የፈጀ ሳል፣ የሰገራ መድረቅ ሊሆን ይችላል፣ ከባድ ነገር ማንሳት ሊሆን ይችላል። ብቻ አብዶሚናል ፕሬሸርን የሚጨምሩ ነገሮች በሙሉ ለዚህ ለማህፀን መውጣት አጋላጭ ምክንያቶች ናቸው። ሌላኛው ውፍረት ነው። ከአቅም በላይ የወፈሩ ሴቶች ላይ የመውጣት እድሉ ከፍተኛ ነው። ሰርጀሪ ተደርጋ ከሆነ እንግዲህ ፐልቪክ ሰርጀሪ ካሁን በፊት ካለ፣ በቤተሰብ ላይ ይሄ ያጋጥሞት የሚያውቅ ሰው ካለ፣ ወይም ደግሞ እርግዝና ለዚህ ለማህፀን መውጣት አጋላጭ ምክንያቶች ናቸው። ኤኒዌይ ግን ምልክቱ ምን ይመስላል? የማህፀን መውጣት እንግዲህ አንድ ሴት ማህፀን ከወጣ ምን ምን ምልክቶችን ልታይ ትችላለች? አንደኛው ወደታች የሚጫነኝ ነገር ወይም የሚገፋኝ ነገር አለ ይላሉ። በተለይ ኤርሊ ስቴጅ ላይ መጀመሪያ አካባቢ ላይ ከሆነ ይህን ምልክት ነው የሚያዩት። ወደታች የሚጫነኝ ወይም ደግሞ የሚገፋኝ ነገር አለ፣ ማነው ቫጂናል ፕሬሸር ወይም ደግሞ ፉልነስ የምንለው ማለት ነው። የሚገፋ ወይም ደግሞ የሚጫን ነገር አለ ብለው ሊናገሩ ይችላሉ። ሽንት ለመሽናት መቸገር ወይም ደግሞ ሽንትን መቆጣጠር አለመቻል። አርሊ ስቴጅ ላይ ከሆነ ሽንትን መቆጣጠር ያቅታቸዋል፣ ብላደሩን ስለሚጫነው ወይም ደግሞ የሽንት ፊኛውን ስለሚጫነው። ወደታች ከወጣ በኋላ ደግሞ ሽንት መሽናት ያቅታቸዋል። ለምን? ዩሬትራውን መውጫውን ስለሚዘጋው ማለት ነው። ሌላኛው የሆድ ድርቀት ያመጣል። እንግዲህ የሆድ ድርቀትም ፕሮላፕሱን ያመጣል፣ የማህፀን መውጣትን ያመጣል። ወይም ደግሞ የማህፀን መውጣት የሆድ ድርቀትን ያመጣል፣ ቫይስ ቨርሳል ማለት ነው። በተቃራኒ ሁለቱም ያመጣሉ። ሌላኛው በግብረ ስጋ ግንኙነት ጊዜ ህመም መኖር ነው። በተለይ ማህፀኑ ወደ ውጭ ከወጣ ማህፀኑ ሲነካ ህመም ይኖራቸዋል። ሌላኛው በራሱ ጊዜ የሚወጣና የሚገባ ነገር ማየት ወይም ደግሞ ፊል ማድረግ መስማት አንደኛው የፕሮላፕስ ምልክት ነው ማለት ነው። ስለዚህ ህክምናው ምንድን ነው? አንደኛው ህክምና አባባሽ ነገሮችን ማስወገድ ነው። ለምሳሌ ያክል ሆድ ድርቀት ካለ መታከም፣ ሳል ካለ መታከም፣ ከባድ ዕቃ የሚያነሱ ከሆነ እሱን ነገር ለመቀነስ መሞከር፣ አባባሽ ነገሮችን ማስወገድ አንደኛው ህክምናችን ነው። ሁለተኛው ህክምናችን ኬግል ኤክሰርሳይዝ ነው። ይህንኛውን ማንኛውንም ሴት እንድትሰራ ይመከራል። በተለይ ይህን ምልክት ያዩ እህቶች ኬግል ኤክሰርሳይዝ መስራት አለባቸው። ኬግል ኤክሰርሳይዝ ማለት ሽንት ሊያመልጠን ሲል ድንገት ፍን አድርገን የምንይዝበት አይነትን የብልት መኮማተር፣ እሱን ቢያንስ ለ5 ሰከንድ ያክል ጠዋት፣ ማታ፣ ቀን 10 ጊዜ መስራት ይኖርባቸዋል። ቢያንስ ለ3 ወር ያክል። ልክ ሽንት ሊያመልጥ ሲል ያዝ የሚያደርጉበት ነገር አለ አይደለ? ልክ እንደዛ ለ5 ሰከንድ ያክል ያዝ ለቀቅ፣ ያዝ ለቀቅ፣ ያዝ ለቀቅ እያደረጉ 10 ጊዜ ለ5 ሰከንድ ይዛሉ፣ ይለቃሉ፣ ለ5 ሰከንድ ይዛሉ፣ ይለቃሉ፣ ለ5 ሰከንድ ይዛሉ፣ ለ5 ሰከንድ ያህል ይለቁታል፣ ለ5 ሰከንድ ይዛሉ፣ ለ5 ሰከንድ ይለቃሉ። 10 ጊዜ ጧት፣ 10 ጊዜ ቀን፣ 10 ጊዜ ማታ ቢያንስ ለ3 ወር ያክል መስራት ይኖርባቸዋል። ይሄ ለማንኛውም ሴት ይመከራል። በተለይ ደግሞ ይህንን ምልክት ያዩ እህቶች ኬግል ኤክሰርሳይስን ማዘውተር ይኖርባቸዋል ማለት ነው። ሌላኛውና ሶስተኛው ፔሳሪ የምንለው ነው። እንግዲህ ፕላስቲክ ቀለበት መሳይ ፕላስቲክ ነገሮች አሉ። እሱን ብልት ውስጥ ወይም ደግሞ ማህፀን አካባቢ ላይ በማስቀመጥ ደግፎ እንዲይዘው ማድረግ ነው። ሌላኛውና የመጨረሻው ሰርጀሪ ነው። እንግዲህ ሰርጀሪ የተለያየ አማራጮች ይኖራሉ። ለምሳሌ ሴትዮዋ እርግዝና ትፈልጋለች ወይስ አትፈልግም? የእርግዝና ጊዜዋ አልፏል ወይስ አላለፈም? እንግዲህ እንደየሁኔታው ይወሰናል። ለምሳሌ እርግዝና ማትፈልግ ከሆነ ወይም ደግሞ እርግዝና ጊዜው ያለፈ ከሆነ ማህፀኑን ቆርጠው ሊያወጡ ይችላሉ። ወይም ደግሞ እርግዝና የሚፈልጉ ከሆነ ሴቶቹ ምንድነው የሚደረገው?
ያንን ጡንቻውንና በዙሪያ ያሉትን ሌጋመንቶች ወይም ደግሞ ጅማቶች በማጠናከር ወደ ነበረበት ቦታ በሰርጀሪ መመለስ ይቻላል ማለት ነው። ዋናው ነገር ግን አባባሽ ነገሮችን ማስወገድና ኬግል ኤክሰርሳይዝ በማድረግ አትሊስት አለበት ቦታ ላይ ማስቀረት ይቻላል። አለበት ቦታ ላይ ሳይባባስ ለምሳሌ ስቴጅ 1 ከሆነ ወይም ደግሞ ስቴጅ 2 ከሆነ እዛው ላይ ማስቀረት ይቻላል። ወደ ስቴጅ 3 ወደ ስቴጅ 4 ወይም ደግሞ ወደ 4 እና ወደ 3ኛ ደረጃ እንዳያድግ ማድረግ ይቻላል። ስለዚህ ማህፀን የሚጫናችሁ ብልት አካባቢ ላይ የሆነ የሚወጣው የሚገፋ ነገር ያለ ከመሰላችሁ፣ ሽንት የሚያመልጣችሁ ከሆነ ወይ ሽንት ለመሽናት የምትቸገሩ አይነት ነገር ከሆነ ኬግል ኤክሰርሳይዝን ቢያንስ ለ3 ወር ያክል መስራት ይጠበቅባችኋል ማለት ነው።